ባለሶስት ኮንዶሚኒየም ጣጣታ ያራሉ እኮ ሂሳብ የሚያገሉ ደግሞ ሴቶች ናቸው ለ5 ይገቡና ወይን ያዛሉ ርካሽ መጠጥ ያዛሉ የ5,000 ብር ምናምን መጠጥ ያዛሉ ከዛ ስንት ብር መጠጥ ርካሹ ለ5 ሆኖ አንዳንድ ሺህ ብር አዋጣው ርካሹን 5,000 ብር አዎ ኧረ በስመ አብ ጠላ በለውለኝ ጠላ የሚጠጡ ምናምን እንላለን በጣም ብዙ ውድ አለ ስኬት ልበለ በጣም ብዙ እስከ ሚሊዮን ብር አለ እኮ እንዴ አሁን ተጣጣርሻለሁ ያውነት እስከ ሚሊዮን ብር አለ መጠጥ እንዴ ምን ሆናል ምን ሀገር ያወራበታል እንዴ አንድ ሰሞን እንዴ ባለሶስት ኮንዶሚኒየም ጣጣታ ያራሉ እኮ የሚሊዮን እንዴ አንድ ሰሞን እየተነጋገረበት ነበር ህዝቡ እውነትሽን ነው እውነት የሚሊዮን ብር ምን ክለብ ይባላል አሁን በ1 ሚሊዮን ብር ምን እንዴ ሸራተን ላይም ታገኘዋለህ እሱ እንዴ እንደፈለገ ሄደህ አጣራ የሚሊዮን ብር መጠጥ አለ ወይ ብለህ እንዴ ኧረ ማን ይተው እንዴ ከቴክኖሎጂ ጋር ኒድ እንጂ ከቴክኖሎጂ ጋር ኒድ ለምን አንጠይቅም እኮ ይሄን ዝም ብለን ሸራተን የ1 ሚሊዮን ብር መጠጥ አለ ወይ ብለህ ጠይቀው እሺ እኔ የምልሽ ኢትዮጵያ ውስጥ በ1 ሚሊዮን ብር የሚሸጥ መጠጥ አለ ወይ 1 ሚሊዮን ብር የሚሸጥ መጠጥ በኢትዮጵያ ውስጥ በብዛት ማግኘት አስቸጋሪ ነው ሆኖም በጣም ውድ የሆኑ ውስኪዎች ኮኛኮችና ወይኖች በተወሰኑ ቦታዎች ሊገኙ ይችላሉ ልዩ ፍላጎት ካለዎት የት ማግኘት እንደሚችሉ ለማጣራት እሞክራለሁ የምርት አይነት መለየት ይችላሉ እስቲ አጣርተው ይንገሩን ሸራተን አዲስ አበባ ከተማ ውስጥ ያለ ትልቅ ሆቴል አለና በዛ 1 ሚሊዮን ብር የሚሸጥ መጠጥ አለ ወይ አጣርተሽ ቶሎ ንገሪኝ እስቲ ለማጣራት ሞክሬያለሁ ሸራተን አዲስ በጣም ውድ የሆኑ መጠጦች ሊኖሩት ቢችሉም በ1 ሚሊዮን ብር የሚሸጥ መጠጥ መኖሩን ማረጋገጥ አልቻልኩም አብዛኛውን ጊዜ እንደዚህ አመሰግናለሁ ለማንኛውም እሺ በጣም አመሰግናለሁ 1 ሚሊዮን ብር መጠጥ እንደሚሸጥ አላወኩም ምንም አይደል ግልጽ ስላልሆነልኝ ነው የጠየቅኩት በሌላ ነገር ልረዳውት ይችላል ዓለም ላይ ውዱ የሚባለው መጠጥ ስንት ብር ነው እስቲ ውድ በዶላር ስንት ዶላር ነው የዓለም ውዱ መጠጥ ዋጋ እንደ ጠርሙሱ ውበትና እምቅ አልማዞች ይለያያል ለምሳሌ አንዳንድ መረጃዎች ዲአልማልፊ ሊሞንቼሎ ሱፕሪም የተባለ መጠጥ እስከ 44 ሚሊዮን ዶላር ሊደርስ እንደሚችል ይናገራሉ አንድ ጠርሙስ በቃ የ1 ሚሊዮን ሲገርመው ማለት 44 ሚሊዮን ዶላር አንድ እኮ ነው አንድ ጠርሙስ አንድ ቆይ እሺ አንድ ጠርሙስ 44 ሚሊዮን ዶላር ሊደርስ እንደሚችል ነው የሚነገረው ይህ ግን በብዛት የሚሸጥ ሳይሆን በውድ ዕቃነቱ እንደ ሰብሳቢዎች የሚታይ ነው ተብሎ ይታሰባል ሌላ ነገር ማወቅ ፈልጋሉ ይሄ በጣም ይገርም ሶሽ አጌሬድ ልመንሽ እሺ አለ የሆኑ ቦታዎች ጋር የሆኑ ሪዞርቶች ጋር አጣራለሁ ሳምታይምስ እኔ መጠየቅ ስለምወድ ይሄ 200,000 ብር ነው ይሄ ብላክ ሌቭል ዋይት ሌቭል ምናምን ሌቭል እስከ ብሉ ሌቭል አለ የተለያዩ እንትኖች አሉ ቮድካዎች አሉ የተለያዩ አሁን እንዳለችው ማለት ጂሚናይ እንዳለችው በጣም ብዙ አይነት አሉ ማለት ሰዎች ይጠጣሉ ነው ያልኩ ያለው ሰዎች አንዳንድ ሀብት ተሰርቶ አይመጣም አንዳንድ ሀብት ተዘርፎም ሊመጣ ስለሚችል ሲያወጡት አይሳሱም ገባ እኔ ደግሞ የነበርኩበት ዓለም እኔ ሳስተናግድበት የነበርኩት ዓለም በጣም ሀብት የነበረበት ጊዜ ነበር በቃ ከዚህ ከለውጡ በፊት ነበረ